ሱረቱል ነስር ላይ የምንሳታቸው ሶስት ከባባድ ስህተቶች ኢዛ ጃአ ነስሩላሂ ወልፈትሕ። ብዙ ጊዜ ወልፈትሕ ተብሎ ነው የሚቀረው። ታን አያግቱም፣ እንዲሁም ደግሞ የሀምስ ባህሪውንም አያስገኙም ማለት ነው። ሁለተኛ ፊ ዲኒላሂ አፍዋጃ። ብዙ ጊዜ ፊ ዲኒላሂ አፍዋጃ ተብሎ የሚቀረው ፋ መኽረጁንም በደንብ አፍ ታችኛው ከንፈራችን ከላይኛው ጥርሳችን ጫፍ ጋር እንዲሁም ደግሞ ሀምስ ባህሪውንም ብዙ ሰው አያስገኝም። አፍዋጃ አፍ። ሶስተኛ ፈሰቢሕ ቢሐምድ ረቢከ ወስተግፊርህ። እዚጋ አሁን ላይ ሲያቆሙ ብዙ ጊዜ ወስተግፊርህ ተብሎ ነው የሚቆመው። የአየር ፍሰት ሀምስ አለው። እንዲሁም ደግሞ ሀው ድምፁ በደንብ መሰማት አለበት። ወስተግፊርህ አላሁ ላይ ሳይሆን ሀው በደንብ ወስተግፊርህ። በዚህ መልኩ ነው ማለት ነው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ተከበራችሁ የሁሉ ቤተሰቦች አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ኢንሻአላህ ዛሬ ደግሞ ሱረቱ ነስር እሱን እናያለን ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ቢስሚላሂ ረሕማኒ ረሒም ኢዛ ጃአ ነስሩላሂ ወልፈትሕ። ኢዛ ጃአ ነስሩላሂ ወልፈትሕ። ኢዛ ጃአ ነስሩላሂ ወልፈትሕ። ወደ ትንታኔው ስንመለስ ሀምዝ ከስር ነው። በደንብ አቅጣጫችን ዝቅ አድርገን በደንብ ኢ። ቀጥሎ እዛ ፈትሕ ነው። አፋችን ከፍተን ኢዛ የምላሳችን ጫፍ ከላይኛው የጥርሳችን ጫፍ ጋር በመገናኘት ትንሽ የምላሳችን ብቅ ይላል። ኢዛ የለፍሳዊ ፊደል ስለሆነ ማለት ነው። የለፍሳዊ ፊደላቶች እናውቃቸዋለን። እነዚህ ናቸው፣ እነዚህ ሶስቶቹ ማለት ነው። ሳ ሮ እና ዛል አልሑሩፍ ለሰውየህ ተብሎ ይጠራሉ ማለት ነው። ቀጥሎ አሊፍ ስኩን የመጣው ማቀብል ፈትሕ ስለሆነ መደ ጠብዒ ሐረከተይን እንስበዋለን። ኢዛ ሁለት ሐረካ ማለት ነው። ኢዛ እጃችንን አጥፈን እስከምንዘረጋ ድረስ ያለው ልኬት ማለት ነው። እናጥፋለን፣ እንዘረጋለን። ይሄ ሁለት ሐረካ ይባላል። ኢዛ። ቀጥሎ እጅን ፈትሕ ሆና አፋችን ከፍታለን። ቀጥሎ መድ መጥቷል ማለት ነው። እዚጋ መድ ዋጅብ ሙተሲል ማለት ነው። እዚጋ መድ ሙተሲል ግን ዋጅብ ሁለት አይነት መድ አለ፣ ጃኢዝ እና ዋጅብ ማለት ነው። መዱል ጃኢዝ አልሙንፈሲልና መዱል ዋጅብ ሙተሲል ማለት ነው። ያኛው መዱና ሀምዙ የተለያየ ከሊማ ላይ ከተገኘ መዱል ጃኢዝ ሙንፈሲል ይባላል። ለምሳሌ ተበት ሄዳ ብለን ባሳለፍነው ትምህርት ላይ ሱረቱል መሰድ ስናይ ካስታወሳችሁ ማለት ነው። እዚህ ጋር ግን አንድ ከሊማ ላይ የመጣው መዱ አለ፣ ሀምዛ አለ። ሁለቱም ጃአ የሚለው አንድ ከሊማ ራሱን የቻለ ስለሆነ ሙተሲል ነው፣ የተያያዘ ነው መዱና ሀምዙ ማለት ነው። ስለዚህ መዱል ዋጅብ ሙተሲል ይባላል። ዋጅብ ነው የሚሳበው። ያኛው ጃኢዝ የተባለበት ምክንያት የቆራዎች አልተስማሙበትም። 2 4 5 ማለት ነው። ይሄ መዱል ሙተሲል 5 እና 4 ሐረካት ነው የሚሳበው ማለት ነው። ስለዚህ ወይ 4 ወይ 5 ነው። ኢዛ ጃአ 4 ወይም 5 እንስበዋለን ማለት ነው። ቀጥሎ ሀምዝን የመጣው እሱን አፋችን ከፍታለን ፈትሕ ስለሆነ ማለት ነው። ትክክለኛ አይን ወደ አይን እንዳይሆንብን ጥንቃቄ ማለት ኢዛ ጃአ መሆን የለበትም ማለት ነው። ቀጥሎ ኑን ፈትሕ ነው የመጣው። ፈትሕ ፊደላቶች እንዳጠቃላይ አልደግመውም፣ አፋችን ይከፈታል ማለት ነው። ስለዚህ እዚህ ጋር ኑን ተርቂቅ ነው፣ የእስቲፋል ፊደል ስለሆነ ማለት ነው። የእስቲዕላ ፊደላቶች ከአሁን በፊት ያየናቸው እነዚህ ሰባቶቹ ስለሆኑ ይሄ ከነዚህ ውጭ ስለሆነ ተርቂቅ ነው። ነ እዚህ ጋር እንዳይወፍርበት። ቀጥሎ የመጣው ሷዲ ስለሆነ ኖ እንዳይወፍር ማለት ነው። የሚወፍር ፊደል አጠገብ ተርቂቅ ፊደል የሚቀጥም ፊደል ከመጣ አብሮ የመወፈር እድል ስላለው ጥንቃቄ ያስፈልጋል ማለት ነው። ኢዛ ጃአ ነስ ኑኗን ከጨረስን በኋላ የራሷን
መቅጠኑን ከጨረስን በኋላ ሷድን እንደምንለው ምንቀረው የምናወፍረው ማለት ነው። አብሮ እንዳይወፍር ጥንቃቄ ማድረግ አለብን። ቀጥሎ ሷድ ስኩን ሆኖ የመጣው እዚህ ጋር የተፍኺም ፊደል ነው። እነዚህ ሑሩፉል ኢስቲዕላ ብለን እነዚህ ሰባቶቹ ናቸው። ስለዚህ ሷድ ከነሱ አንዱ ስለሆነ ይወፍራል። የተፍኺም ደረጃውም አራተኛ ነው ማለት ነው። ስኩን ስለመጣ ማለት ነው። አንደኛ ደረጃ ፈትሕ ሆኖ አሊፍ ወይም ደግሞ አሊፍ ሰጊራ መድ ሲመጣ ነው። ሁለተኛ ደረጃ የሚሆነው ደግሞ ፈትሕ ሆኖ ብቻ ሲመጣ ነው። ሶስተኛ ደረጃ የሚሆነው ደግሞ ضم ሆኖ ሲመጣ ነው። አራተኛ ስኩን ሆኖ ሲመጣ ነው። አምስተኛ ደግሞ ከስር ሆኖ ሲመጣ በዚህ ደረጃ ነው ተፍኺማቸው ማለት ነው። እየቀነሰ ነው የሚመጣው። ከስር ሲሆን በጣም ይቀንሳል ማለት ነው። ፈትሐ ሆኖ ደግሞ መድ አጠገቡ ሲመጣ እሱ ሲሆን ደግሞ በጣም አንደኛ ደረጃ ነው። ስለዚህ እዚህ ጋር አራተኛ ደረጃ ስለሆነ ነስ። ሌላው ሷድ እዚህ ጋር ሶፊር አለው፣ እንዲሁም ደግሞ የአየር ፍሰት አለው። ፈሐሰሁ ሸኽሱን ሰከት። እነዚህ የምታዩቸው የአየር ፍሰት ያላቸው ብለን የዘረዘርናቸው ነው። ነስ የአየር እናፈሳለን ማለት ነው። ትንሽ ቆይታ ይኖረዋል። ሌላው ሶፊር ፊደላቶች ሶስት ናቸው፣ ዛይ፣ ሲን እና ሷድ። ስለዚህ እዚህ ጋር ነስ የወፍ ድምጽ የሚመስል ማለት ነው። ቀጥሎ ضم ሆኖ የመጣው ሙፈኸም ነው እዚህ ጋር ማለት ነው። ፈትሐና ከስራ ሆኖ ከመጣ ማነው ፈትሐና ضم ሆኖ ከመጣ ይወፍራል፣ ከስራ ሆኖ ከመጣ ይቀጥላል። እዚህ ጋር ضم ሆኖ ስለመጣ እናወፍራለን ማለት ነው። ነስሩ። ቀጥሎ ሐምዘቱል ወስል ውድቅ ይሆናል ማለት ነው፣ ቃል መካከል ላይ ስለመጣ። ቀጥሎ ላሙ፣ ይሄ ላሙ ሸምስያን ወደ ቀጣዩ ላም ኢድጋም ይሆናል ማለት ነው። ምክንያቱም ቀጥሎ የመጣው ላም የሸምስያ ፊደል ስለሆነ ማለት ነው። ቀጥሎ እዚህ ላሙል ጀላላ ወይም ደግሞ ለፍዙል ጀላላ የሚገኘው ላም ይሄኛው ምንድነው ሸድኑን የመጣው እናጠብቀዋለን። እንዲሁም ደግሞ ይወፍራል፣ ምክንያቱም ቀድሞት የመጣው ضم ስለሆነ ማለት ነው። ቀድሞ የመጣው ضم እና ፈትሐ ከሆነ ለፍዙል ጀላላ ያለው ላም ምን ይሆናል? ይወፍራል። ይሄኛው ከስር ሆኖ ቢመጣ ግን ይሄ ይቀጥል ነበር። ምሳሌ ነስሪላሂ ቃሉ ትክክል ባይሆንም ከስር ቢሆን ግን እንደዛ ተብሎ ነው የሚቀራው ማለት ነው። ነስሪ ሪ ቢሆን ይሄ ይቀጥላል ማለት ነው። እዚህ ጋር ነስሩላህ በውስጥ ታዋቂነት አሊፍ ሷጊራ አለች። ሁለት ሐረካ እንስበዋለን እዚህ ጋር በአይናችን ባይታይም ሁለት ሐረካ ግን ይሳባል ማለት ነው። ነስሩላህ። ቀጥሎ ሀ ከስር ሆኖ የመጣው በደንብ እንለዋለን ማለት ነው። እዚህ ጋር ላሙ ታች ምን ይላቸዋል? ላሙን ሙፈኸመ ይላቸዋል ማለት ነው። ምክንያቱም ضم ስለቀደመው ማለት ነው። ይሄን በደንብ እናቀጥራለን። ቀጥሎ ዋው ፈትሕ ሆኖ የመጣው ከንፈራችን ከሰበሰብን በኋላ ለው ይሰበሰብ፣ ከዛ በኋላ የሚከፈተው ማለት ነው። ቀጥሎ ሐምዘቱል ወስል ስላለ ይወድቃል ማለት ነው። ቀጥሎ ላሙል ቀመርያ፣ ምክንያቱም ፋ የምን ፊደል ስለሆነች የቀመርያ ፊደላቶች የምታያቸው የቀመርያ ፊደላቶች እነዚህ ናቸው። ስለዚህ ከነዚህ ውስጥ አንዱ ከመጣ ከላሙ ተዕሪፍ በኋላ ማለት ነው፣ ወይም ደግሞ ከዚህ ሱኩን ላም በኋላ ከመጣ ምን ይሆናል? ግልጽ ይሆናል ማለት ነው። ሌላው ታ ምን ሆኖ የመጣው? ሱኩን ሆኖ የመጣው ማለት ነው። ታ እዚህ ጋር ሁለት ባህሪ ያለው በደንብ ማተኮር ያለባቸው ሀምስ የአየር ፍሰት ማለት ነው። ከሱ በፊት ግን ከሀምሱ በፊት የሸዲዳ ባህሪ ያለው ወልፈት እናግተዋለን። ከዛ በኋላ ነው የአየር ፍሰት የምናመጣው ማለት ወልፈት አት ይሄ ነው ድምፁ። ወልፈት መጀመሪያ እናግተዋለን። እግት ካረግነው በኋላ የአየር ፍሰት ወልፈትህ በዚህ መልኩ ማለት ነው። ስለዚህ ሀምስና ምን አለው? የሀምስ ፊደላቶች ፈሐሰሁ ሸኽሱን ሰከት፣ የሸዲዳ ፊደላቶች ደግሞ ቆጦቦ ጀድ፣ ሀምዛና ካፍታ ማለት ነው። እነዚህ የምታዩቸው ማለት ነው። ቀጥሎ ሀ ስኩን ስናቆም ስኩን ነው የሚሆነው። ضم ሆኖ ቢመጣም ካያያዝ ነው ضم አድርገን የምንቀረው። ከአቁም አያው መጨረሻ ላይ ስለሆነ ስኩን እናደርገዋለን። ይሄ ምን አለው? የሀምስ ባህሪ ያለው ማለት ነው። የጉሮአችን መካከለኛ ክፍል ወልፈትህ በዚህ መልኩ ወልፈትህ በዚህ መልኩ እንቀረዋለን ማለት ነው። الحروف اللثوية እነዚህ ናቸው። حروف الخمس ብለን ያየናቸው እነዚህ ናቸው። ፈሐሰሁ ሸኽሱን ሰከት። ከዚህ ውስጥ እንግዲህ ሐና ታን አግኝተናቸዋል አሁን ማለት ነው። ሐንና ታን ማለት ነው። እዚህኛው ላይ ካየነው ውስጥ ላይ አንደኛ እዚህ ጋር ታ ስኩን ስለመጣች እዚህ ጋር ደግሞ ስናቆም ሐ ስኩን ስለሆነች ያሟላሉ ማለት ነው። ስለዚህ የአየር ፍሰት እንሰጣቸዋለን ማለት ነው። ቀጣይ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ። ወደ ትንታኔው ስንመለስ ወፈትሐ ነው። ሐምዝ ሁለቶቹ እነዚህ የሚወቀጡን ፊደላቶች የተረጋገጡ ፊደላቶች ናቸው። ራ እናወፍረዋለን። ራ ሙፈኸማ ነው ማለት ነው። እዚህ ጋር ፈትሐ ሆኖ ስለመጣ ማለት ነው። ضم እና ፈትሐ ሲሆን ይወፍራል ማለት ነው። ሐምዝ ፈትሐ ነው እናቀጥነዋለን።
ሁለቶችን አፋችን ለዚህኛው ሰብስበን ከፍተን ለዚህኛው ደግሞ እንከፍታለን ማለት ነው። ዋው ለየት ያለ ፊደል ስለሆነ ማለት ነው። ለሁሉም ሐረካ ፈትሐ ከስራ ضمም ስኩንም ቢሆን ተሰብስቦ ነው ከዛ በኋላ ቀጣዩ ሁኔታ የሚከሰተው ማለት ነው። ሐምዝም እዚህ ጋር ይከፈታል። ያ ስኩን ነው። ተፈትሐ ነው። ወረአይተ ወሮ የምላሳችን ጫፉ ሁለት ያበጡ ክፍሎች አሉ። ወረአይተ ስትሉ ሁለቱ ያበጡ ክፍሎች አሉ። እነዚህ ጋር የምላሳችን ጫፍ በመገናኘት ማለት ነው። ስለዚህ ወረአይተ ቀጥሎ ሐምዘቱል ወስል ነው የመጣው ይወድቃል፣ ውድቅ ይሆናል ማለት ነው። ቃላት መካከል ላይ ስለመጣ ቀጥሎ ላም ነው። ይሄ ላሙ ሸምስያ ነው። ወደ ቀጣዩ ኢድጋም ይሆንና ይሄኛው ሸድ ይሆናል ማለት ነው። ምክንያቱም ኑን የሸምስያ ፊደል ስለሆነ ማለት ነው። ሌላው እዚህ ጋር ኑን ሸድ ሆኖ ሲመጣ ወና ካሚላ ወንድማ ወና ሐረከተይን ምን ይሆናል ማለት ነው። ሁለት ሐረካ እንቆይበታለን ማለት ነው። ቀጥሎ አሊፍ ስኩን ነው ማቀብል ፈትሐ ስለሆነ መድ ነው። መድ ጠቢዒ ሐረከተይን እንስበዋለን ማለት ነው። መድ ጠቢዒ ሐረከተይን ቀጥሎ የመጣው ሲን ፈትሐ ነው። የሶፊር ባህሪ አለ። ወረአይተ ናሰ ሰ በደንብ መሰማት አለበት ማለት ነው። ቀጥሎ ያ ፈትሐ ሆኖ ነው የመጣው። ዳል ደግሞ ስኩን ሆኖ የመጣው እዛ ቀልቀላ ነው። ቀልቀላው ማየት ቀልቀላ ነው። ቀልቀለተ ሱራ የቃላት መካከል ላይ ስለመጣ የድ በደንብ ትናንለው ወይም ደግሞ የድ ወይም ደግሞ ስኩን ሆኖ ሸድ ካለው የድ በጣም ይጨምራል አይደለ? ስለዚህ እዚያ ግን የድኹሉነ ኸ ضم ነው። ይሄ ምንድነው? ከሚወፍሩ ፊደላቶች ነው ኸ ማለት ነው። ከእስቲዕላ ፊደላቶች ወይም ከሚወፍሩ ከሰባት ውስጥ ነው። ضم ነው። ደረጃ ስንት ነው? 3 ነው ማለት ነው። ከንፈራችን እንሰበስባለን፣ ላም ከንፈራችን እንሰበስባለን። ወስኩን አለ ማቀብሉ ضم ነው። ማቀብሉ ضم ነው። ስለዚህ መድ ነው። መድ ጠቢዒ ሐረከተይን ማለት ነው። ኑን ፈትሐ ነው። የድኹሉነ ከዛ ቀጥሎ ፋሕ ከስር ሆኖ የመጣው በደንብ እናቀጥማ ፊ ኢማላ እንዳይኖር ጥንቃቄ ማድረግ አለብን ማለት ነው። ቀጥሎ የመጣው ያስኩን ማቀብሉ ከስር ነው። ስለዚህ መድ ነው ማለት ነው። መድ ጠቢዒ ሐረከተይን ማለት ነው። ምክንያቱም መዶች አሊፍ ስኩን ሆኖ ማቀብሉ ፈትሐ ከሆነ ወው ስኩን ሆኖ ማቀብሉ ضم ከሆነ ማለት ቀድሞ የሚገኘው ማለት ነው። ያ ስኩን ሆኖ ቀድሞት የሚገኘው ከስር ከሆነ መድ ነው የሚሆኑት ማለት ነው። ስለዚህ ወረአይተ ናሰ የድኹሉነ ፊ በዚህ መልኩ ማለት ነው። ፊዲ እዚህ ጋ ይሄን አይተነዋል። እዛ ጋ ዳል ከስር ሆኖ የመጣው እናቀጥነዋለን በደንብ አገጨት ዝቅ ይላል። ያ ስኩን ሆኖ ነው ማቀብሉ ከስር ስለሆነ አሁን መድ ነው። መድ ጠቢዒ ሐረከተይን ማለት ነው። ኑን ከስር ነው። በደንብ ይሄንም እናቀጥነዋለን ማለት ነው። ቀጥሎ የመጣ ሐምዘቱል ወስል ነው። ተስቀጦስ ነው። መካከል ላይ ስለመጣ ትወርቃለች ማለት ነው። ላም ይሄ ላም ምንድነው? ላሙ ሸምስያ ነው። ምክንያቱም ላም ይሄኛው የሸምስያ ፊደል ስለሆነ ማለት ነው። ስለዚህ ኢድጋም ይሆናል ወደ ቀጣዩ። ኢድጋም ሲሆን ቀጣዩ ሸድ ነው የሚፈጠረው። ሁለት ፊደላቶች ኢድጋም ሲሆኑ ሸድ ስለሚፈጠር ማለት ነው። ቀጥሎ ይሄ ላም ምንድነው? ላሙል ጀላላ ነው። ላሙል ጀላላው ደግሞ ሸድ ነው የመጣው። የሁለት ፊደል ውቅር ነው ማለት ነው። ላሙ ምን ይሆናል? እዚህ ጋር ሙረቀቅ ነው። ለምን ሙረቀቅ የሆነ ከተባለ ቀድሞት የተገኘው ፊደል ከስር ስለሆነ ይሄኛው ፈትሕና ضم ከሆነ ይወፍራል ብለን ቅድም። አሁን ግን ከስር ስለሆነ ፊ ዲኒላሂ ሳይሆን ፊ ዲኒላሂ አጥመን ነው የምንቀረው ማለት ነው። በውስጥ ታዋቂነት አሊፍ ሶጊራ አለች። ሁለት ሐረካ እንስበዋለን። ለፍዙ ጀላሊ ሁሉም ቦታ ላይ አለ። ሁለት ሐረካ መሳም ማለት ነው። ፊ ዲኒላሂ አለ እናቀጥመዋለን በደንብ ማለት ነው። ከስር ስለሆነ ቀጥሎ ሐምዝ ፈትሐ ነው። አፋችን ከፍታለን። ፋ እዚህ ጋር ስኩን ሆኖ የመጣው ፋ የራሱ ባህሪ ያለው ሐምስ የሚባል ባህሪ ማለት ነው። በሐሳቡ ስንፈህም የሐምስ ባህሪ ያለው ስኩን ሆኖ የመጣው አፍ ሐምስ የሚገኘው ስኩን ሲሆን ነው ፊደላቶቹ ባህሪው የሚወጣውና አፍ የተወሰነ ርዝመት ይኖረዋል ማለት ነው እንጂ አፍ ዋጃ ተብሎ አይቀርም። አፍ ዋ በዚህ መልኩ ማለት ነው። ቀጥሎ ዋው ፈትሐ ነው። ምን እናደርጋለን? ከንፈራችን ይሰበሰብና ከዛ በኋላ ይከፈታል። አፍዋ ነው እንጂ ዝም ብለን እንደ ሌሎች ፊደላቶች ዝም ብለን ከንፈራችን መሰብሰብ ወይም ደግሞ አፋችን መክፈት የለብንም። አፎን አፋችን መከፈት የለበትም ማለት ነው። ቀጥሎ አሊፍ ስኩን ማቀብሉ ፈትሐ ስለሆነ መድ ጠቢዒ ሐረከተይን እንስበዋለን ማለት ነው። ጂም እዚህ ጋር ፈትሐተይን ሆኖ የመጣው ፈትሐተይን ነው ልናቆም ነው። ፈትሐተይን ከመጣ ምንድነው? መድሉ ዒወድ ነው የሚሆነው። ሐረከተይን ይሳባል ማለት ነው። መድሉ ዒወድ ማለት ፈትሐተይን ሆኖ ሲመጡ ማቆሚያ ላይ ወደ መዱል ዒወድ ያኒ ዐወድናሁ ቀይረነዋል ማለት ነው። ስለቀየር ነው ማለት ነው።
ስለዚህ የተቀየረ መድ ስለሆነ ሁለት ሐረካ እንስባ አፍዋጃ። ካያያዝን ደግሞ አፍዋጃን ፈሰቢሕ ከተንዊን በኋላ የመጣው ፋ ስለሆነ ፋ ደግሞ ምንድነው የኢኽፋ ፊደል ማለት ነው። የኢኽፋ ፊደል ከ15 ፊደላቶች አንዱ ስለሆነ ማለት ነው። ስለዚህ አፍዋጃ ብዙ እዚህ ጋር የሚሳሳተው አፍዋጃ ብሎ ነው የሚቀረው ማለት ነው። አፍዋጃ። ቀጣይ ፈሰቢሕ ቢሐምዲ ረቢከ ወስተግፊርሁ ኢነሁ ካነ ተዋባ። በዚህ መልኩ እንቀረዋለን ማለት ነው። ስለዚህ ወደ ትንታኔ ስንመጣ ፈትሐን አፋችን ከፍታለን፣ ሲፈትሐን አፋችን ከፍታለን። ባሸድነው የሆነ ፊደል ውቅር ስለሆነ እናጠብቀዋለን ማለት ነው። ከዛ ሐስኩን የመጣው 50 አለው ማለት ነው። የአየር ፍስል ማለት ነው። ፈሰቢሕ ቀጥሎ በከስር ሆኖ የመጣው ፈትሐ ሆኖ የመጣው ቢሐ ቀጥሎ ሚም ስኩን ሆኖ የመጣው ቢሐም እዚህ ጋር ሚም የظهر الشفوي ነው። ከሚም ሳኪና በኋላ ሚም ከመጣ ኢድጋም ነው የሚሆነው። ባ ከመጣ ኢኽፋ ነው የሚሆነው። ከዛ ውጭ ከመጡ ግን ኢዝሃር ግልጽ ነው የሚሆነው። ስለዚህ ዳል ነው ከነሱ ውጭ ስለሆነ ኢዝሃር ሸፈዊ ነው ማለት ነው። ቢሐምዲ ቀጥሎ ራ ፈትሕ ነው የመጣ ራ ምንድነው ሙፈኸም ነው እንወፍረዋለን ማለት ነው። ከስር ከሆነ ይቀጥናል፣ ضم ከሆነ ይወፍራል፣ ፈትሐ ከሆነም ይወፍራል። እዚህ ጋር ይወፍራል ማለት ነው። ባሸድን የሁለት ፊደል ውቅር ነው። ረቢ መጀመሪያ ስኩን ከዛ ከስሙ ረቢከ ተብሎ አይቀርም። ረቢከ መጀመሪያ ስኩን ከዛ ከስሩ ማለት ነው። ቀጥሎ ፈትሐ ነው የመጣ አፋችን እንከፍታለን። ወው ከንፈራችን ሰበስብና እንከፍታለን። ሐምዘቱል ወስል ተስቀጦ ስለን ይወርቃል ማለት ነው። ሲን እዚህ ጋር ስኩን ነው የመጣው። የአየር ፍሰት አለው። ሐሰሁ ሸኽሱን ሰከል ስንል የአየር ፍሰት አለው ማለት ነው። ቀጥታ ሌላ ደግሞ ሶፊር አለው። ወስ ይሄን በደንብ ጥንቃቄ ማድረግ አለብን ማለት ነው። ታፈትሐ ነው የመጣው አፋችን ከፍተን ወይን የሚወፍር ፊደል ነው እናወፍረዋለን ማለት ነው። ወይን ምንድነው እዛ ሙፈኸም ነው ማለት ነው። የተፍኺም ደረጃውም ደረጃ 4 ነው ማለት ነው። ወስተው ከሰር ነው በደንብ እናቀጥናለን። አራ ስኩን ሆኖ የመጣው ከራ በፊት ከስር ሆኖ ከመጣ እናቀጥናለን። ወስተግፊር ትቀጥናለች ማለት ነው። እዚህ ጋር ፈትሐና ضم ሆኖ ከመጣ አራ ይወፍራል። እዚህ ጋር ደግሞ ከስር ሆኖ ከመጣ ምን ይሆናል ማለት ነው ይቀጥናል ማለት ነው። የሚቀጥናል ስለዚህ እናቀጥነዋለን። እስከዚህ ጋር ግን ፈትሐ ቢሆንና ضم ቢሆን ፋ ወፍረው ነበር ማለት ነው። ወስተግፊር ከዛ ሀ ضم ነው ካቆም ሀምስ ይሆናል። ወስተግፊር ይሄ የሀምስ ፊደሎች እነዚህ ስለሆኑ ማለት ነው። ስለዚህ ካቆም በዚህ መልኩ ነው። ወስተግፊር መሰማት አለበት ድምፁ በደንብ ማለት ነው። ካያያዝ ነው እዚጋ እንግዲህ ሑሩፉል ከሊማ ኹሱ ضغطን በውፍ ውስጥ እንግዲህ ሆይን አለ ወስተው እናወፍረዋለን ማለት ነው። እዚህ ካየነው ላይ ኢነሁ ካነ ተዋባ ስንል እዚህ ጋር ሐምዝ ከሰር ነው እናቀጥነዋለን። ኑን ሸዳ ነው ጉና ሐረከተይን ሸዳ ሆኖ ሲመጣ ሐረከተይን አለው። ሀ ضم ነው ከንፈራችን ሰበስባለን። ቀጥሎ ወው ሰጊራ መጥቷል። እዚህ ጋር መደሱ ሲለቱ ሰጊራ ነው ምክንያቱም ካፍ ስለሆነ የመጣው ማለት ነው። እዚህ ጋር ሐምዝ ቢመጣ ነው ኮብራ ይሆናል። ከሐምዝ ውጭ ያሉ ከመጡ ግን ሶግራ የሚሆነው ማለት ነው። መደሱ ሲለቱ ሶግራ ማለት ከሃ ضمير በኋላ ወይንም ከሃ በኋላ የሚመጣ ወው ሶግራ ሊሆን ይችላል ወይ ያ ሶግራ ሊሆን ይችላል። ሁለቱ ከመጡ ምን ይሆናል ማለት ነው? መደሱ ሲለቱ ሶግራ ሐረከተይን ይሳባል ማለት ነው። ኮብራ ከሆነ ደግሞ ልክ እንደ መዱል ጃኢዝል ሙንፈሲል 2 4 5 ይሳባል ማለት ነው። ካፈትሐና አፋችን ከፍታለን። ቀጥሎ አልፍ ስኩን ነው መደ ጠቢዕ ሐረከተይን ስባለን ነው ፈትሐና አፋችን ከፍታለን። ከዛ ቀጥሎ ታን የመጣው ታ ፈትሐኑ የመጣው አፋችን ከፍታለን። ወው ሸዱን የመጣው እናጠብቀዋለን። ታው ከንፈራችን ከሰበሰበ በኋላ እንከፍታለን ማለት ነው። እዚህ ጋር አልፍ ስኩን ነው ማቀብሉ ፈትሐ ስለመደ ጠቢዕ ሐረከተይን ማለት ነው። ቀጥሎ የመጣው ባ ፈትሐተይን ሆኖ የመጣው እቺ ሚሟ እዚህ ጋር እንትን ያለችው ቀጥታ ቢስሚላህ ስናያይዝ ከተንዊን በኋላ ባከመጣ አቅላብ ስለሆነ ወደ ዳይም ስለሚገለበት ከዛ አንፃር ነው ከቢስሚላህ አንፃር ታይቶ ነው እዚህ ከሚም የተቀመጠችው እንጂ አስሉ ምንድነው ፈትሐተይን ካነ ተዋባ። ስለዚህ መዱል ዒወድ ነው እዚህ ጋር የሚሆነው ማለት ነው። መዱል ዒወድ ከፈትሐተይን በኋላ ወይ ደግሞ ፈትሐተይን ከሆነ የሆነ ፊደል መዱል ዒወድ ስለሚገኝ ማለት ነው። ስለዚህ ካነ ተዋባ
በዚህ መልኩ እንቀራዋለን ማለት ነው። ስለዚህ ባጭሩ ስንቀራው ቁርአኑን ማለት ነው ቢስሚላሂ ራሕማኒ ራሒም ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምዲ ረቢከ ወስተግፊርህ። እዚህ ጋር ካቆም ሃው መሰማቱን እንደዚህ መሆን ማድረግ አለበት። ወስተግፊርህ ካያያዝን ደግሞ ወስተግፊርሁ ኢነሁ ካነ ተዋባ። በዚህ መልኩ እንቀረዋለን ማለት ነው። በቀጣይ እስከምንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።